ስለዚህ ጭቃል እጅግ አድርገን እግዚአብሔር እናመሰግናለን። በሕይወት ኖረን በሰላም ተጠብቀን በፍቅሩ ተጠብቀን በቸርነቱ ተጠብቀን በምሕረቱ ተጠብቀን እዚህ ላደረሰን እግዚአብሔር ምስጋና ይድረስ። ይገባዋል ምስጋና። መልበስ እኮ ሰው ካልቻለ በስተቀር አይችልም። መልበስም አይችልም እግዚአብሔር ካልረዳው በስተቀር። መናገርም አይችልም እግዚአብሔር ካልረዳው በስተቀር። መቆም አይችልም እግዚአብሔር ካልረዳው በስተቀር። ሰው አይችልም። በተለይ አማኝ ያለ እግዚአብሔር ጉልበት ምንም ነገር የለውም ብዬ አምናለሁ። አንድ የሚያምን ሰው ጉልበቱ እግዚአብሔር ነው። አንድ የሚያምን ሰው ብርሃኑ እግዚአብሔር ነው። ተስፋው እግዚአብሔር ነው። ሀገሩም አይደለም፣ ተስፋው እግዚአብሔር ነው። እግዚአብሔርን ተስፋ የሚያደርግ ሰው በሄደበት ሁሉ ሰላም አለው። ለምን? የሰላም አምላክ ተስፋው ስለሆነ፣ የሰላም አምላክ ጠባቂው ስለሆነ፣ የሰላም አምላክ ፍቅሩ ስለሆነ፣ የሰላም አምላክ አባቱ ስለሆነ በሄደበት ምድር ሁሉ ሰላሙ ተጠብቆ ይኖራል። በቃ ያኮራል። የተከተልነው ጌታ፣ የጠራን ጌታ፣ በልጁ በክርስቶስ ኢየሱስ ደም የዋጀን ጌታ ያኮራል። ኮረት በሉበት። በዚህ ጌታ በቃ ኮራ ነው። በሰው ዳትኮሩ በዘመድ አትኩሩ፣ በወገን አትኩሩ፣ በቋንቋ አትኩሩ፣ በጌታ ኩሩ። አያሳፍርም። ለምን? ሰው የዱር አበባ ነው ይላል እግዚአብሔር ቃል። የዱር ምንድን ነው? አበባ። ዛሬ ይታያል፣ ነገ የለም። ሁልጊዜ ግን የሚታይ፣ ሁልጊዜ ግን በዙፋኑ ላይ የተቀመጠው እሱ ምንጊዜ ብርሃን ነው። ምንጊዜ ጠባቂ ነው። ለዚህ አብርሃምን ምን አለው? እኔ ከአንተ ጋር እሆናለሁ። አትፍራ አብርሃም ሆይ አትፍራ፣ እኔ ከአንተ ጋር ነኝ። ለአንተ ምን ጋሻህ ነኝ፣ ጋሻህ ነኝ። ማንም አይነካ። ብቸኛ ነህ። አዎ ብቻ አንተን ከዚች ምድር ውስጥ ከፈጠርኩት ሰው ሁሉ አንተን ወደድኩ። አንድ ሰው ወደድኩ። እኔ ደግሞ ለአንተ ምን ጋሻህ ነኝ። በቃ እኔ ለአንተ ምን ጋሻህ ነኝ። ማንም ይነካ። አንተን አንድ ሰው ምን አለ? ወደድኩ። ያኮራል። ይሄ ጌታ ያኮራል። ኢየሱስ ኩርት፣ በቃ ኩርት። አብርሃም እኮ ዘመዶቹን ወገኖቹን ሁሉ ጥሎ ሲሄድ የአምላክ ልምምድ የለው። ከዚህ ለእኛ አሁን እግዚአብሔር የተመሰገነ ያው ቃል ተጽፎ ተሰጥቶናል። አብርሃም ውጣ ሲለው እግዚአብሔር ወጣ። በቃ ሳራ ሙልክ፣ እማማ የለ፣ አክስቴ የለ፣ አጎቴ የለ። እንዴ ወዴት ነው የምንሄደው? ወዴት ነው የምትወስደኝ? ምንም ነገር ጥያቄ ያልነበራትም ተከትለ ውልቅ። አቤት ይሄ ጌታ ሲጠራ ሀገር ያስተዋልኩ፣ ወገን ያስተዋልኩ፣ ዘመን ያስተዋልኩ፣ ሁሉ ያስተውልና የራሱ ያደርገን በዘመናችን ሁሉ። አሜን። እስከ ሕይወት ፍጻሜያችን ሁሉ የራሱ ያደርገን። እኛም የሱ እንሁን። በቃ የሱ ስንሆን ነገሮቻችን ሁሉ ምን ጊዜ ምን ይሆናሉ? ጨለማ አይመጣም በቃ ወደኛ። ምክንያቱም እግዚአብሔር ምንድነው? ብርሃን ነው ተብሎ እግዚአብሔር ብርሃን ነው። በቃ ብርሃን ነው። ይሄ ብርሃን ካንተ ጋር ካለ ጨለማ ውስጥ ምን አደናበረ? አይመጣም። ከግድግዳ ትጋጭ፣ በራ ትፈልግ። የት ነው በሩ? አሁን የበር ቢዘጋጋ መብራት ቢጠፋ ማግኘቱ በር እኮ ቀላል አይደለም። ቀላል አይደለም። ግን እግዚአብሔር እሱ ወደደን። በቃ ወደደን። ገብቶናል መወደዳችን እንደተወደድን በክርስቶስ እንዴ በሰው አይደለም እኮ በስጋዊ ሰው አይደለም። ነገ ታይቶ በሚጠፋ ሰው አይደለም። ዘላለማዊ በሆነና በስልጣኑ ላይ በዙፋኑ ላይ በተቀመጠው በክርስቶስ ኢየሱስ ተወደሃል። ጠላት ይሯሯጥ። አንተ ግን ተወደሃል። ሊነካ አይችልም። ተወደሃል። ይጠብቅሃል እሱ። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለ እግዚአብሔር እርሱ
ከኛ ጋር ነው። መጠማታችንና ግን መራብ የሚገቡ አንድ የእግዚአብሔር ቃል አንድ የእግዚአብሔር ቃል አይለወጥም፣ አይቀየርም፣ ይሰራል። አንድ ቁጥር 2 የእግዚአብሔር መንፈስ፣ የኃይል መንፈስ፣ የክብር መንፈስ ያስፈልገናል። ምን ያስፈልገናል? የመጀመሪያው የእግዚአብሔር ቃል። የመጀመሪያው የሚያስፈልገን በህይወታችን በኑሯችን በመውጣት በመግባታችን የመጀመሪያው ቁጥር 1 የእግዚአብሔር ቃል። የመጀመሪያው የእግዚአብሔር ቃል። ይሄ ቃል ጉልበት ይሆናል። ይሄ ቃል ኃይል ይሆናል። ይሄ ቃል በረከት ይሆናል። በፈለጋችሁ መንገድ ብታረጉት በረከት አለው፣ ሰላም አለው፣ ፍቅር አለው፣ አንድነት አለው፣ ይቅርታ አለው። እንደሚገርም እኮ ነው። እንደሚገርም የሚደንቅ ነገር ጠላትን ውደድ ይላል። ደስ አሰኝ። ጠላትን ምን አድርግ? ውደድ። ይገርማል እኮ ውደድ። ጠላት በቃ ውደድ፣ በቃ ውደድ። እኔ እንደው ምን አደረኩ? ወደድኩ። አንተ ውደድ። አምላካችን የምን አምላክ ነው? የፍቅር አምላክ ነው። አምላካችን የምንድነው? የምህረት አምላክ ነው። አምላካችን የምንድነው? የበረከት አምላክ ነው። የማመልከው አምላክ የአብርሃም አምላክ የይስሐቅ የያዕቆብ አምላክ ነው። እንደ የአብርሃም የይስሐቅ የያዕቆብ አምላክ እየተከተልኩ ለምን ጉስቁልና አስባለሁ? ለምን ስጋትን አስባለሁ? የማመልከው አምላክ የአብርሃም የይስሐቅ የያዕቆብ አምላክ የአብርሃም የይስሐቅ የያዕቆብ አምላክ ብቻውን ተአምራትን የሚያደርግ ብቻውን ተአምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚፈታ ኢየሱስ የኛ ጌታ ብቻውን ተአምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚፈታ ኢየሱስ የኛ ጌታ ብቻውን ተአምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚፈታ ኢየሱስ የኛ ጌታ። ታዲያን ጌታ እያመንክ ታዲያን ጌታ እያመንሽ ለምን ትፈሪያለሽ? ለምን ትፈሪያለሽ? አትደንግጪ። ታትርግጫለሽ። በዚህ ቃል ታትርግጫለሽ። ብዙ እኮ የዓለም መንግስታት የዓለም መሪዎች ብዙ መሳሪያ ይሰራሉ፣ ብዙ ይሰራሉ፣ በየዘመኑ ይሰራል። የኛው ቃል ግን አንድ ጊዜ ተሰርቶ ሰጠን ይሰራል። እስከ ጌታ እስከሚመጣ ይሰራል። የጠላትን ምሽግ ያፈርሳል። የዲያብሎስ ስራ ያፈርሳል። የአጋንንት ስራ ያፈርሳል። የቃል ያፈርሳል። የዲያብሎስ ስራ የክቡር ስራ ያፈርሳል። በስራ ቦታ ያፈርሳል። በመንገድህ ያፈርሳል። አንድ ጊዜ ተሰጠ። አንድ ጊዜ በደሙ ታትሞ የአዲስ ኪዳን ልጅ ነኝ። ያ አንድ ጊዜ ታትሞ ተሰጠን በክርስቶስ በልጁ በኢየሱስ ክርስቶስ ደም። ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀራል አለ ጌታ። ታዲያም ለምን ፎክርበት እንጂ ፎክርበት። ያሰውና ያስኩት እኮ ከክላሽ ይበልጣል፣ ከሚሳኤል ይበልጣል፣ ከኒውክሌር ይበልጣል። ነፃ የሚያወጣ ያስኩት ከኒውክሌር ሰዎች እኮ ኒውክሌር ሰርተው ተጨንቀዋል። ራሳቸው ሰርተው ተጨንቀዋል። የእኛ ግን ነፃ የሚያወጣ ነፃነትን የሚሰጥ ሰላምን የሚሰጥ ደስታን የሚሰጥ በረከትን የሚሰጥ የሚጠብቅ የሚባርክ የሚፈውስ አምላክ ኢየሱስ ይፈውሳል። ከበሽታ ይፈውሳል። ከድህነት ይፈውሳል። ከኋላ ቀርነት ይፈውሳል። ያ ይፈውሳል። ይሄ ቃል ያስ ይፈውሳል። በጥላቻ ለተያዘ ሰው ይፈውሳል። ይቅር ብያለሁ ይቅር በለኝ። ሃሌሉያ። መንፈሱ እንደወደደ መሄድ መልካም። ጌታ ተባረከ። አሜን። እስኪ የድሮ ጠመንጃ የምታውቁ ሰዎች እስኪ አታውቁም? እንደዚህ የተደቀደቀ ምናምን በምንድን ነው እየተደቀደቀ ገብቶቿል። አንድ ጊዜ ተኩሳት ሰው ከዛ ትጠፋለች። እንደገና ደግሞ
ዛሬ ግን ነገስታቶች ያንን ዛሬ ያንን መሳሪያ አይጠቀሙትም። ይጠቀማሉ? የለም። ዛሬ ምንድን ነው? አውቶማቲክ ሆኗል። ዛሬ ብዙ ነገር ሆኗል። ብዙ ነገር አሻሽለዋል። የማይሻሻል ቃሉ በእጅ አለ። ዘመን የማይቀይረው ቃሉ በእጅ አለ። ቃሉ በእጅ አለ። ዘመን የማይለውጠው ነገስታት ቢሰባሰቡ ቢወያዩበት አይለውጡትም። አይለውጡትም። ይለውጣቸዋል እንጂ አይለወጥም። ያንበረክካል እንጂ አምላክ ቃል አይንበረክክም። ያንበረክካል። ክብሩን ያስጥልና ውድዬ ያሰኛል። ውድዬ ለካ አንተ ነህ ይላል። ለካ አንተ ነህ የኔ ጠባቂ። ለካ አንተ ነህ የሰላም አምላክ። አንተ ነህ ለካ የፍቅር አምላክ። በፍቅር የምትሸከም፣ በፍቅር የምትናገር፣ በፍቅር የምታኖር፣ በፍቅር የምትሸከም፣ የምታባብል። ማን ነው የሚያባብል? ጌታ ብቻ እኮ ነው የሚያባብል። አባብሎ የሚናገር ተስፋ ቆረጥኩ ሲል አትቁረጥ ይላል። እኔ ከአንተ ጋር ነኝ ይላል። ለምን ተስፋ ትቆርጣለህ? እኔ ከአንተ ጋር ነኝ ይላል። ብቸኝነት ሲሰማ መንፈስ ቅዱስ ይመጣና እንዴ እኔ እኮ ከአንተ ውስጥ እኮ ነኝ፣ አንተ ውስጥ ነኝ እኮ። በልጁ ስራ ነው ደግሞ አንተ ውስጥ የገባሁት መንፈስ ቅዱስ በልጁ አንድ ጊዜ አንድ ወንድም መጣና እዋን ስቁጭ ብለን እያለ በቃ እንዲህ ሊሆን ነው እንዲህ ሊሆን ስባ ውስጤ ወዲያውኑ ቆጣ ስባ የምታመልከው አምላክ እኮ ትልቅ ነው። አሜን። 60 ዓመት 40 ዓመት ለመኖር ሊጨነቃል። ዘላለማዊ ሕይወት አስብኝ እንዴ! ቅድም መዝሙሩ ይገባኛል እኮ ጌታ የተባረከ ፓስተር እንዳለው ይገባኛል። ለ80 ዓመት ትግል አይደለም፣ ለዘላለም ነው ትግላችን። ለዘላለም ሕይወት ነው ትግላችን። ለዘላለም ሕይወት፣ ለዘላለም ሰላም፣ እሳቱና ትሉ ከማይጠፋበት ከዛ ያዳነንን ጌታ እያመሰገንን እያመሰገንን እሳቱ ትሉ ከማይጠፋበት በክርስቶስ ኢየሱስ አድኖን ታዲያ ምን እንላለን? ተመስገን ኢየሱስ፣ የወደድከን ኢየሱስ ተመስገን፣ ተመስገን ኢየሱስ ተመስገን እንለዋለን። ተመስገን። ቀደም ሰማው ዝማሬው ተመስገን ሲል ዘማሪዎች ሲዘምሩ ጌታ ይባርካችሁ፣ በረከት ጌታ ይባርካችሁ። ተባረክ 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 ሁላችሁ ይባረክ ሱሪ ተባረክ። ሃሌሉያ። ደስ ያሰኛል እኮ እግዚአብሔር ቤት፣ ደስ ያሰኛል እኮ ያምላካችን በእውነት ባርከክ ብሎ ለሚበረከት ደግሞ ቢገባ እኮ ጌታ የሚናገረው ምን አድርጉ ይላል በቃሉ ሸክም የከበዳችሁ ሁሉ ወደ እኔ ኑ አስቀምጡ ይላል። ግልጽ ነው። ማስቀመጥና መጣል እንደሚለያይ። ይሄ ኪቦርድ ነው አይደል? ኪቦርድ ነው። ጣል ቢባልስ ተጣል ማለት ነው ማለት ነው የለም ማለት ነው። ሸክማችሁ ምን አድርጓል? እኔ ስም ጣል በቃ እንዳታይ አድርገህ ጣለው። እንደው ያው በቃ ሰበርበር እንደሚል አድርግ ነገር ተሸክመ እኔ እንደዛ አድርጌ ስላለፍኩበት ነው እንደዚህ ብላችሁ። አንዳንድ ጊዜ ተሸክሜው እዛ ጋር አስቀምጥና አሁንም አይዋለሁ ጸልዬ ደንቤ ነገር እላለሁ። ከዛ ቃሉ ሲገባኝ ለካ ጣል ነው የሚለው። እኔ እያስቀመጥኩ ነው። ገብቷችኋል? ሀሳብን አገኛችሁ? እያስቀመጥኩ ጸልዬ ትነዛ ትንሽ ቆይቼ ደግሞ አይዋሉ ያንን ከዛ እዛው ሆይ ነው ግን ምን ይላል የአምላክ ቃል? ጣል ነው የሚለው። በቃ መጣል ጣል ካለ በቃ መጣል በቃ ወደ ውጭ አውጥተ ጣል በቃ በመስቀሉ ስር በቃ ያው ክትክቱ ነው የሚከብዳችሁ ክብድ የሚላችሁ ጣል አድርጉና ሂዱ። ጥላችሁት ሂዱ። መጣል በቃ መጣል። ለምን ጣሉ ብሏል? ጣሉ ማለት እኮ ጌታ አስቀምጡ ላይ ሰረክ ጣሉ ጣል
እንደሚሰባበር አድርገታል። ልክ እንደ ብርጭቆ ልብል ወይም እንደ አንድ ዕቃ በጣም የተጠነቀቁት ዕቃ ቀስ ተብሎ አለ የሚቀመጠው። የሚሰበሩ ብርጭቆዎች፣ የሆነ ነገሮች፣ ማሳሪያዎች፣ ኮምፒውተሮች ምናምን ታስቀምጠዋል። ሁሉም በጥንቃቄ ነው የሚቀመጡት። ሁሉም በጥንቃቄ አምላካችን ምን አለ? ጣሉት። በቃ እንዳናየው ስዕሉ እንዳይታይ በቃ ምንም ነገር እንዳታይ ያደርግ ምን ማድረግ መጣል አለብን። ያ በምን ነገር ነው? እኛ መንፈስ ቅዱስን የተቀበልን ሕያው ልጆች ነን። መንፈስ ቅዱስን የተቀበልን ሕያው ልጆች ነን። የሚገርም ነው። ይህ መንፈስ ቅዱስን የተቀበሉ ሐዋርያቶችና አባቶች ምንም ነገር አልመጣቸው። ምንም ነገስታት አትናገሩ፣ ይሄንን ቃል አትናገሩ። ሰይጣን የሚፈልገው ምንድን እንዳትናገር ነው። ካመንክ በኋላ እንዳትናገር፣ ይሄንን ቃል እንዳትናገር። ያድናል ኢየሱስ ብለህ አትናገር። ይፈወሳል ኢየሱስ ብለህ አትናገር። ካመንክ በኋላ ነው። ይሄ የመጣው ፈተናው ከመቼ በኋላ ነው? ከአመኑ በኋላ ነው። በአባቶች ላይ ተፈተነ። በሐዋርያት ምዕራፍ 5 ላይ ታገኙታላችሁ። አታስተምሩ ይሄንን ቃል፣ አትናገሩ ይሄንን ቃል። ይሄ ቃል ምንድን ነው? ኃይለኛ ነው። ምሽጋችንን ያፈርስብናል እኮ በቃ ምሽጋችን ይፈርስብናል። ይህንን ቃል አትናገሩ። በዚህ ስም አታስተምሩ። ይህንን ስም አታስተምሩ። ጉልበታት ስም ነው። ነገስታቶችን ያንቀጠቀጠ ስም በመስቀል ላይ ጠርቀው ሲሄዱ በቃ ኢየሱስን አለቀ ጨረስን ብለው ሲሄዱ እሱ በክብር በኃይል ተነሳ። አምላኬ ሞትን ድል አድርጎ በአብ ቀኝ ተቀመጠ። ጌታዬ ሞት ያዘው የታሸገበቱ ትልቁ ድንጋይ ሊቆም አልቻለም። ኢየሱስን ሲያይ የቤተክርስቲያን ጥሪዋ ኢየሱስ ያድናል። ድካም ለሚያወራብህ ወንድምህ ኢየሱስ ያድናል። ለደከመው ወንድማችን ኢየሱስ ያድናል። ለበረታው ደግሞ ምስጋና ለጌታ ይሁን እንላለን። ለበረታው ምስጋና፣ ለደከመው ጌታ ወርታ፣ ጌታውን አንሳው፣ ቅባቱን ይጨምርለት፣ ኃይልህ ይጨምርለት፣ ፍቅርህ ይጨምርለት። ኧረ ይጨምር። በእናንተ ላይ የእግዚአብሔር ክብር ይጨምር፣ የእግዚአብሔር ፍቅር ይጨምር፣ ኃይል ይጨምር፣ እሳቱ ይጨምር። ሃሌሉያ። ዮሴፍ ጋር ጭስ የለም እላለሁ አንዳንዴ ስናገር። ጭስ ይገባችኋል አይደል? እዚህ እኮ ብዙ የለም አይደል? ጭስ ረስተን ከሆነ እንደገና ጭስ ልበለው። ጭስ ጋርተን ቦታ ላይ እዚህ ሀገር ሲጨስ ታያላችሁ። ጭስ ምን ያደርጋል? ሰው እስከሚነድ ድረስ ያቃጥላል፣ ያስለቅሳል። በቃ እንደው ያሰኛል። ጭስ ያስለቅሳል። ግን የሚገርም ነው። አንዳንድ ክርስቲያን ጭሱ እያለ ጭሱ በቃ ጭሱ አይሸሹም። ያንን ጭስ ያነዱታል። እስከሚነድ ድረስ ይጠብቁታል። እስከሚነድ ድረስ ያለቀሱ እስከሚነድ በቃ ሞቅ ትላለህ። ቦክስ ያን ዘርቤ ነሱና ጌታ ይባረክ፣ አለፈ ይላሉ። ከዛ በኋላ አለፈ ይላሉ። አለፈ በጌታ ፍቅር፣ አለፈ በጌታ ምሕረት፣ አለፈ በጌታ እሳት ይላሉ። ታዲያስ
ጭስ ሻሽቶ የሚሸሽ ክርስቲያን አይ አሁን የጭስ ዘመን የለም። ዮሴፍ ከእግዚአብሔር የተመሰገነ ይሁን። የእሳት ዘመን የለም። ምንድን ነው የሚጨሰው? ምናምን እሳት አይ ሰሙ ስለተከፈተ አይደል የማውቀን አይደለም። እውነት እኮ አለ። ቀደም እኮ የዞረ ያጠፋል ይሄ ነገር ሞቋል አለ። እውነትን ታየው ብራር ያሞቀናል እኮ ጌታችን። እውነት ሰው እምነት ባጣበት ዘመን ውስጥ እምነትን የሰጠ እግዚአብሔር ይባላል። እውነት እኮ አሁን እኮ እንደሌላ በቃ በዚህ ሰዓት ተኝቶ በቃ ነገ ስራ ነው ተኝቼ በቃ በዚህ በተረገ እኛ ግን ኃይል አለ እዚህ ቤት ውስጥ። እዚህ ቤት ውስጥ ምን አለ? ኃይል አለ። እዚህ ቤት ውስጥ ምን አለ? ጸጋ አለ። እዚህ ቤት ውስጥ ምን አለ? ፍቅር አለ። ፍቅር መልካም ነው። ምን ጊዜ መልካም በቃ የኔ አምላክ ትልቅ ነው። የጠራኝ ጌታ ትልቅ ነው። አሁን በምሰራው በስራ ቦታ በጣም ከባድ ስራ ቦታ ነው የምሰራው። በጣም ስራ ብዙ ነገራችሁ አንችልም። ስራው ዘ ግን የሚገርመኝ ነገር አንድ ነገር ይገርመኛል። ሁሉ ጊዜ ይገርመኛል። ሁሉ ጊዜ ነው የሚገርመው። ሁሉ ጊዜ ይገርመኛል። የጌታ የመንፈስ ሁሉ ጊዜ ይገርመኛል። ሲያበረታኝ ሳይ ይገርመኛል። በቃ ማሽን ማን ይላል። ጌታ ክብር ለጌታ ይሁን። በጣም ከባድ በሚሆንበት ቦታ ላይ ነው ግን ታክ 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 ሄድ ባከት ሃሌሉያ ከማን ይመጣል? ጉልበቱ ስለማቅ ነው። ጉልበቱ ስለማቅ ጉልበት የሆነ ኢየሱስ ነው። እሱ ጉልበቱ ነው የሚመጣ። ስለዚህ ነው እንዴት ይችላል? በጌታ ይችላል። በጌታ ይችላል። የሚገርመው ደግሞ ለኔ ተነስቶ መጸለይ ደስ ይለኛል። ደስ ያሰኘኛል። ይለቀቀለው ይለቀቀለው ተወጋ በኢየሱስ ነው። ሁጋው ጌታዬን ጠላቴን ሁጋው የሚከራከረኝ ሁጋ ወንድሞችን እንዲቆጣጠር ይሁጋ በኢየሱስ ነው። ይሁጋ ሁሉም በኢየሱስ ነው። የገለጸ ይሁጋ አላዝንለትም ለሰይጣን ጌታ የተባረከ አላዝንለትም። በኢየሱስ አላዝንለት እንዳታዝኑለት አትዘኑለት። ጌታዬ የመጣው ምክንያቱም የእሱን ስራ ሊያፈርስ ነው። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገልጧልና በምን ላይ? በመስቀል ላይ በፍቅር ተገለጠ። አላዝንለትም። የሚያዝለት ሰው ካለ አትዘንለት ነው መልእክት። የእሱን ስራ ሊያፈርስ ኢየሱስ ክርስቶስ በእኔና በእናንተ ውስጥ ተገለጠ። የእሱን ፍቅር ሊገልጽ የውድዬ የራሱን ፍቅር ሊገልጽ የዲያብሎስን ስራ ደግሞ ሊያፈርስ መጣ። ገባ ከውስጣችን መንፈስ ቅዱስ። ደግሞ የሚቀርበው የእግዚአብሔር መንፈስ ያለባቸው ሰዎች ስታዩ ዳዊትን በምንመለከትበት ጊዜ በዚሁ በአንደኛ ሳሙኤል ምዕራፍ 16 ላይ ያላችሁ ስታዩት የእግዚአብሔር መንፈስ በኃይል ምን አለበት ይላል? ወረደበት። እስቲ የእግዚአብሔር ኃይል በሌላ በኃይል ወረደ በሉ እስቲ። አታውቁም ምን እንዴ? እስቲ ነገር የእግዚአብሔር ኃይል በሌላ በኃይል ወረደ። አትፍራ ነገር አትቀበል። ጌታ ይመስገን። የእግዚአብሔር መንፈስ ሲወርድ ሐዋርያቶች ምን በሉ አላቸው? ቁጭ በሉ። ደግሞ አለው ከዚህ በፊት ተናግረናል። ቁጭ በሉ። እሳት ስትመጣ አንድ ማይከታ ግን ጭሱን አይተህ አትሄድ። ጭሱ ላይ ጭሱ ላይ ከሆነ ነገር ሲጨመር ቶሎ ይነዳል። ጸሎት፣ እምነት፣ ፍቅር ጭሱ በሚበዛበት ጊዜ ጸሎት፣ ፍቅር፣ ጭስ
በዳዊት ላይ መንፈስ ቅዱስ በኃይል ሲወርድበት የእግዚአብሔር መንፈስ በኃይል ሲወርድበት ነፃ አውጪ ነው የሆነው። እስራኤልን የሚያስጨንቅ ጎልያድ አንተ ብላቴና ነህ አትችልም እየተባለ አትችልም አንተ ብላቴና ነህ ንጉሱ እያለው እያለው ንጉሱ ሳውል እያለው አትችልም። ከዚህ ህይወት ይጠብቃል። ልጆቿ እግዚአብሔር ከዚህ ህይወት ይጠብቃል። አትችልም። በዚሁ በአንደኛ ሳሙኤል ምዕራፍ 4 ላይ ቁጥር 10 ከቁጥር 4 ጀምሮ በሳኦል ላይ ምን ወረደ? የእግዚአብሔር መንፈስ በኃይል ወረደበት ይላል። በኃይል ምን ሆነበት? ወረደበት። ሲወርድ የሚገርመው ነገር ለነፃነት ነው። የእስራኤልን ሕዝብ ምን አደረገ? ነፃ ያወጣ ሰው፣ የተዋጋ ሰው በሬዎቹን ቆራርጦ ለእስራኤል ሕዝብ በተራቸው። እንዴት እንደቆራረጠው እኔ እግዚአብሔር ያውቀውን ያላውቅም። መቆራረጥ የገብቷቸው ሁሉም ሰው በምን እየቋጠረ እንደሰጣቸው ወይ እጃቸው ላይ ያደርግ አላውቅም። ግን ለእስራኤል ሕዝብ ሁሉ ምን አደረግላል? ላከ። ከኔ ጋራና ከሳሙኤል ጋራ የማይወጣ በሬዎቹ እንደዚህ ይሆናሉ ያለ በሬዎቹ ምን ይሆናሉ? እንደዚህ ይቆራረጣሉ ማለት ከእግዚአብሔር ዘንድ የእግዚአብሔር ፍርሃት በሕዝቡ ላይ ወረደ። ሕዝቡም በአንድ ሆነው ወጡ። ለምን? ለነፃነት። ነፃ ይህ መንፈስ የተሰጠ ነፃ ልታወጣ ነፃ እኮ የተቀበልከው እኮ መንፈስ ቅዱስ በልሳን እየጸለይ ዝም ብለህ ለመኖር ለመሄድ ነው አይደለም። በአንተ ውስጥ ያለው ሌላውን ነፃ የሚያወጣ መንፈስ እመን ወንድሜ እና እህቴ፣ አንተ ውስጥ ያለው የእግዚአብሔር መንፈስ ነፃ የሚያወጣ የታሰሩትን ነፃ የሚያወጣ እንዴ ነፃ የሚያወጣ በቃ ነፃ ያወጣል። ይሄ ቃል ነፃ ያወጣል። ለነፃነት ነው የተጠራ። መንፈስ ቅዱስ ሲሰጠንና በውስጣችን ሲቀመጥ እኛ ብቻ ተደስተን እንድንኖር ያልተደሰቱ ሰዎች ደግሞ እንዲደሰቱ መጋበዝ። አሜን። መጋበዝ ነው። በቃ መጋበዝ። የቤተ ክርስቲያን ታሪኳ መጋበዝ ነው። ኢየሱስ ክርስቶስን መስበክ ነው። እዚህ ጋር ቆመው አይደል? በየመንገዱ ላይ ኢየሱስ ያድናል። በቃ መንፈስ ቅዱስን የተቀበለ ሰው ያድናል። ኢየሱስ ማለት ስራ ትልቁ ተግባር ያድናል። ደቀ መዛሙርትን አድርጓቸው። ደቀ መዛሙርት ደግሞ ጸጥ አይልም፣ ይናገራል። ያድናል ይላል። የኔ ጌታ ያድናል ይላል። የታመመን ሰው የኔ ጌታ ያድናል ይላል። የታሰረን ሰው የኔ ጌታ ይፈውሳል፣ ይፈታል። የዳህየነ ጎሰቀልን ደግሞ ነፃ ያወጣል፣ ይባርካል። እኔ ጌታ ይላል ይባርካል። እኔ የማመልኩ አምላክ ይባርካል። እኔ የማመልኩ አምላክ ይጠብቃል። ፍርሃት ለያዘው የኔ ጌታ ይጠብቃል። አይተውህም። ወላጅ እንደሌላቸው ልጆች አልተዋችሁም ብሎ ቃል ኪዳን ገብቶልናል ይላል። ያመነ ሰው መንፈስ ቅዱስን የተቀበለ ሰው መንፈስ ቅዱስን የተቀበለ ሰው ምን ጊዜ ኢየሱስ ክርስቶስ ያድናል ማለት አለ። ያድናል፣ በመንገድ ያድናል፣ የሄደም ያድናል፣ በቃ ያድናል። ከዘላለም ሞት ከዘላለም ሞት በክርስቶስ አምልጠህ ከዘላለም ሞት መንፈስ ቅዱስን ተቀብለህ ከዘላለም ሞት ወደ ሕያው መንፈሳዊ ሕይወት ያሻግረን። እግዚአብሔር ይባረክ፣ ይባረክ። የነፃነት መንፈስ ነው። የአርነት መንፈስ፣ የደስታ መንፈስ ናቸው አይደለም። ሰላም ላንተ ይሁን ይላል። ኮራ ይልና ሰላም ላንተ ይሁን። መሪዎች እኮ እንዴት ሰውን ሰላም ብለው ሰላም ነው ይገታቸዋል። ለበታቻቸው ሰው በቃ ሄደው ሰላም ናት፣ እንዴት ሰላም ጥሩ ሁሉ ቆንጆ ነው ይላል። አይነቶች እንነጋገራቸው። ታዲያ
እኛ የንጉሥ ልጆች ሆነን እያለ ድሮ ስትቀባ ፍርሃት የት ብትሄድ ፍርሃት የለም። አይኖርብህ። የተቀበልከው የፍርሃት መንፈስ አይደለም። አሜን አሜን አይደለም። አላለም ይሄ ቃል አላለም። የነፃነት፣ የደስታ፣ የፍስሐ፣ የሰላም ታዲያ ምን እናደርገው? ጌታ አንዳንዴ አመስግኝ እንዴት ላመስግን? ዳንከ ይጽፋ ሁሉ ሰው ደግሞ ቆሳይ ይላል። ይሄ ነገር ተደበላለቀብኝና ገብቷቸዋል። አሰብ ሁሉ ሰው ቆሳይ ይላል። አያ ማተማቸው ማተከዳለት ቆሳይ ይላል። ኢየሱስ ሳይዳንክ ማለት ጀመርኩኝ። ከዛ ኢየሱስ ሳይዳንክ ኢየሱስ ሳይዳንክ ቆሳይ የሚለው መስመሩን ይቀይራል። የጌታ ስም ያኮራል። ያኮራል። ኢየሱስ የሚያኮራ ጌታ ነው የተከተሉት። የሚያኮራ ጌታ፣ የሚሸከም ጌታ። ተሸከመን ጌታዬ ተሸከመን፣ ጌታዬ ተሸከመን፣ አቀፈኝ፣ አባበለኝ፣ አለቀህም ልጄ ብሎ እንዴ የተባልክ ሰው ነህ። በጣም ጥሩ። ጌታ ይባርክ። ተባረክ። ስላገለገልክ አንተ የበረከት ቃል ስለህ ተባረክ። ኢየሱስ እንግዲህ ችግር ማውቃት ነው እንዳንተ ለምን መስገን የተቀበልነው መንፈስ የነፃነት መንፈስ ነው። ሌሎችን ነፃ የሚያወጣ ከአጋንንት ስርዓት ነፃ የሚያወጣ መንፈስ ቅዱስ እንዴት እንደምወደው ልነግራቸው። መንፈስ ቅዱስ ሲሆን እንነግራቸዋችን ደስ ይለኛል። በቃ ደስ ይለኛል። መንፈስ ቅዱስ ውስጤን ሞቅ ሲያደርገው ሲያነቃቃኝ ሳይ ዲያብሎስ በተለያየ መንገድ ሲንቀሳቀስ የአምላኬ መንፈስ ይመጣና ያደርገኛል። በሳውል ላይ የእግዚአብሔር መንፈስ በኃይል ወረደበት። የእስራኤል ባለቀሰበት ጊዜ ሲሰማ ለቅሶ በለቅሶ ሲሆነው ህዝቡ በሙሉ ለቅሶ ብቻ። ወዴት እንዳለቀሱ አላውቅም፣ ግን አልቅሰዋል ይላል መጽሐፉ። ወደ እግዚአብሔር አይልም። በአንደኛ ሳሙኤል ላይ የተጻፈው ወይ ለቅሶ በቃ ማልቀስ ነው። የእስራኤል ወገኖቻችንን በቃ አይኖቻቸውን ሊያወጡ ነው። የቀኝ አይኖቻቸውን ሊያወጡ ነው። የቀኝ አይኖች እንዴት ይችላሉ ሲሉ በሳውል ላይ የእግዚአብሔር መንፈስ ባይወርድ ሲሰማ ምንድነው ህዝቡ የሚያለቅስበት? ምንድነው ህዝቡን የሚያስለቅሰው? ምንድነው ህዝቡን ያስጨነቀ? ምንድነው? እንደዚህ ብለውናል እኮ አይኖቻቸውን ያወጡብን ከወገኖቻችን ነው። እንደ በሮቹ የሚቆራረጥ ቅድም እንደተናገር ቆራርጦ ላክ። የነፃነት መንፈስ፣ ነፃ የሚያወጣ መንፈስ ነው የተሰጠ። ነፃ የሚያወጣ መንፈስ፣ እስራትን የሚበጣጥስ ሽራውን ምን አሉት? ጴጥሮስ እኮ ሲያይ ቁጭ ብለው በመንገድ ላይ ይለቅናል። ብርና ወርቅ የለንም፣ በጌታ በኢየሱስ ስም ተነሳና ተመላለስ። የእግዚአብሔር መንፈስ የነፃነት መንፈስ ነው። ነፃ የሚያወጣ ነፃ ሰራዊት ነው። በቃ ሰራዊት ኤልሳ እኮ የሚገርም ጠላት በከበበው ሰዓት ከቦት እኮ በቃ በተከበበ ሰዓት ለምን የእስራኤልን ነፃነት የሚናገር ሰው ነው። የእስራኤል ጠላት እንዴት ቤት በኩል ወደ እስራኤል እንደመጡ የሚናገር ንጉሥ ሆይ ተጠንቀቅ፣ ሶርያኖች በዚህ በኩል መጥተው ባህል ነው ተጠንቀቅ ይላል። እዛ የእስራኤል ደግሞ ያመልጣል። ስለዚህ አሁን የሶርያው መንግስት ይሄንን ከእናንተ መካከል ለአይሁዳውያኖች ወዳጅ ይሆናል አይደለም አለ። አንዱ እጁን አወጣ። ዳራ ማንም ሰው የለም አለ። አንድ ሰው አለ። አንተ በእልፍኝ ውስጥ የምትናገረው የሚሰማ ሰው አለ። እሱ ቤርሳ
እንሳለ ያዙልኝና አምጡ በሉ ሰራዊቱን አስታጥቁና ሄዳችሁ አምጡልኝ ማንን እርሱ ከዛ በኋላ እስራኤልን የማደርገውን አውቃለሁ እሱን አምጡልኝ ነገሩ ለካ እሱ ጋር ነው ያለው የእግዚአብሔር መንፈስ ያለበት ሰው አትይዘውም አያዝም በነገሥታት አያዝም የእግዚአብሔር መንፈስ ያለበት ሰው አያዝም በነገሥታት አያዝም በሰራዊት አያዝም በሰራዊት ብዛት አያዝም አይዘውም አይዞህ ነገሥታት አይዞህ ነገሥታት አይዞህም ጠላት አይዝህም በኢየሱስ ስትል ይሄዳል። ጌታ ይባርክ ተባረክ። ጌታ የተባረከ ይሁን። ክብር ለኢየሱስ ይሁን። ጌታ ይባርክ ተባረክ። ሃሌሉያ። ኤፍሬም እንግዲህ ማቆም ለረጅም ጊዜ አይደለም አለፈ እኮ ያቺ ቀን እዚህ ላይ አይደል ያው ቀደና ስለምናው ችግር የለም። አረንጓዴው ማለት እንግዲህ ከገባችሁ እዚህ ብዙ ቢከራከር አልተቻለም። ነገሩ ቀጠለና የሚገርም ነው። እዛ ጋር የሆነ ነገር ደብዳቤው መጣና ይክፈል የሚል መጣና አንድ ሰው ደግሞ አየኝና ልክ ቸርች በር ላይ ቆሜ ያለው አሎ ሰላም ምን አዲስ ነገር አለ? ኧረ እንደዚህ የሚል ደብዳቤ አለ አልኩት። አዲስ ነገር አምጣው እኔ እከፍላለሁ፣ እኔ ሱፐርቫይዝ አደርገዋለሁ። ታዲያ ምን ልመለስና ወደ ተነሳሁበት ነጥብ ልመለስና ሰራዊቱን አስከትቶ ላከ። ንጉሡ ላከ። ማን ሊይዝ? ኤልሳ ሊይዝ። ኤልሳ ከተያዘ የእስራኤል ሚስጥር ሁሉ ምን ሆነ ማለት ነው? ተቋርጧል። ይህንን ያሰበሱ አእምሮ ይህንን አስቧል። በቃ ፕላን አድርጎ በቃ አለቀ። በቃ እዚህ ጋር አቆመዋለሁ። እስራኤል ከዚህ በኋላ በቃ አለቀላት። በቃ ማንም ሚስጥር የሚነግራት የለም። ከሰማይ የምትቀበለው ኃይል የለም። ከሰማይ የምትቀበለው ጸጋ የለም። ከሰማይ የምትቀበለው ጥበቃ የለም። በቃ በዚህ ሰው ነው የሚተላለፈዋል። ምን አለው ኤልሳ? በአንተ ላይ ኤልያስን ምን አለው? በአንተ ላይ ያለው መንፈስ በሌላ ምን ይሆን አለው? እጥፍ። ይገርማል እኮ የለመነው ጥያቄ በሌላ እጥፍ ይሁን። እጥፍ ሆኖ ምን ይሁን ይውረድ። ግን ምን ከባድ ነገር ጠየቀኛል። ግን ምን ስታደርግ ይሆንልሃል አለው? ስታየኝ። እይታ ማለት ነው። እይታ በምንም ነገር ላይ ካልተያዘ እይታ ተስፋህ እርስ ካደረግ ካየህ ይሆንልሃል። ስለዚህ ታዲያ ፍርሃት የለውም። እጥፍ ነው የወረደበት። ዮርዳኖስ ወንዝ እኮ በምን እየከፈለ የኤልያስ አምላክ ወዴት አለ? ውሃ በጣም ሲያከፍል ሃሌሉያ ናዳ አልጣለበትም። ሌላም ነገር እኮ አላደረገም። የኤልያስ አምላክ ወዴት አለ? የተከተልኩህ አባቴን፣ ቤተሰቤን፣ ዘሬን ትቼ ሁሉን ትቼ በሬዎቼን አርጄ የወጣሁት ትቼ በቃ ባለጸግነቱን ትቼ ፍቅርህ የማረከኝ ኢየሱስ የት ያለው? ከዛ ታዲያ ጠላቶቹ መጡበትና ሲመጡ እንዴ አታሲያው በቃ ኤልሳን ከበው አየ። ጊያዝ አየ። እግዚአብሔር ከጊያዝ መንፈስ ይጠብቃል። አማኝ ነው ከሰው ነብዩን የሚያገለግል ሰው ከነብዩ ጋር የሚኖር ሰው ይጠብቅ። መጨረሻው አላማረም አይደል? የጊያዝ ኑሮ መጨረሻው አላማረም። እግዚአብሔር ይጠብቅ። አሜን አሜን። ይጠብቅ። የሚመካ በእግዚአብሔር ይመካ ተብሎ ይጻፋል። በራሴ ምንም ነገር በመካው ነገር የለም። አትመኩ። የሚመካ በጌታ ይመካ። አሜን። ስለዚህ ታዲያ ሲመጡበት ጸጥ አያቸው። እሱ በመንፈሱ አያቸው። እግዚአብሔር አሳየው። ጊያዝ ግን ተጨነቀ። ጊያዝ እንዴት ይሆናል?
ሰው ግን አይኔ የበራለት ሰው ምን አየህ? ከእነሱ ጋር ካለው ይልቅ የኤልሳ አደራረቡ እጅግ ያስደንቀኝ። አንተ እስከ ዛሬ ስትከተለኝ ቆይተህ እንዴት አላመንክ? እንዴት እንዲህ ትሆናለህ? እግዚአብሔር አይኖቹን ምን አድርግለት? እግዚአብሔር እንዲህ አይነት ጸጋን ያብዛል። አሜን። ያችሁ አልጣለውም። በቃ እሱን የሚጠል ቃል አልተናገረበትም። እግዚአብሔር አይኖቹን ክፍት የሌላ አይነት ክፍት እግዚአብሔር አሜን። በእውነት ለወንድሞቻችን ይህን ቃል መስራት አለ። ክፈትለት፣ አብራለት፣ ብርሃኑ የብራለት ከዛ ሲያዝ የሚገርመው ነገር ጠላቶቹን እግዚአብሔር አሳልፎ በእጁ ሲሰጠው አንዳች ነገር አላደረገም። ወደ ንጉሱ ቤት ለምን ወደ ንጉሱ ቤት እንደወሰደው አላውቅም። ወደ ንጉሱ ቤት ወሰዳቸውን፣ አብራቸውን፣ አጠጣቸውን። ከዛስ በኋላ ምን አደርጋቸው? ለና በቃ በነፍችስ ይህን በሰይፍ የማረከውን ወጥተህ ደክመህ ጥረህ የማረከውን እሱን ነው እንጂ እነኝን አትነካም። አብላና ጠጣና ምን አደረጋቸው? የምህረት ሰው ግልጽ ነው። ምህረትን ያሳያል። የምህረት ሰው እንዲህ ነው የሚያደርገው። ጠላቱ በእጁ ላይ ተላልፎ በእጁ ወድቆ ያለ እግር አምልጦ አይኖቻቸውን እውር አደርጋለ። እግዚአብሔር አይኖቻቸውን እውር አደረገለት። አሁን ደግሞ ወደ ቤታቸው እንዲሄዱ ምን አደርጋላቸው? አብራቸው እንዲሁ እውር ሆነው አይሄዱ፣ እያዩ ይሄዱ፣ እያዩ ከቤተሰቦቻቸው ጋር ይሄዱ። ይሄ ምህረትን የሚያሳይ የእስራኤል አምላክ የምህረት አምላክ በእውነት ነው። የምህረት አምላክ በቃ ብላቸው አጠጣቸው፣ ወደ ቤታቸው ሄዱ። በዛው በጨለማነታቸው እንዲሄዱ አላደረጋቸውም፣ አላደረግም። ምህረትን እንለማመድ። ከዚህ ህይወት ምን እንለማመድ? ምህረት ለወዳጆቻችን ክፋት እናደርግ አንመልስ። ይህ ምህረት ለሌሎች ወንድሞቻችን ለምድሩ ምህረት፣ ቸርነት፣ በጎነት፣ ፍቅር፣ ርኅራኄ ማሳየት የእግዚአብሔር መንፈስ ያለበት ሰው ነው። ታዲያ ይህንን የሚያደርገው ያለ መንፈሱ አይቻልም። አገኘሁት ይላል። ያስጋ ያክፉ አገኘሁት ይላል። አገኘሁት በቃ ዳዊትንም ሳውልን አይደል እንዲሁ አይደል? በቃ ዛሬ እኮ እግዚአብሔር በእጅ አሳልፈው ጠላትህን ምን አድርጓል? ሰጥቷል። በለው ስትባሉ አታድርጉ። ራሱ አለ ዳኛ ላይ የማያዳላ አያዳላም። ጌታ አያዳላም። ርኅራኄ የእግዚአብሔር መንፈስ ያለበት የእግዚአብሔር መንፈስ ያረፈበት ሰው ርኅራኄ ነው። እንጊዜ በህይወት ውስጥ የሚታይ ፍቅር፣ ቸርነት የሚታይ ከእኔ ተማሩ ነው ያለው ኢየሱስ። ከገሌ ተማሩ አለ መጽሐፉ አለ። ከእኔ ተማሩ። እሱ ደግሞ ምን አለ? ጠላቶቹ ምን አላቸው? በመስቀል ላይ ሆኖ ምን አለ? አባቶች የሚያደርጉት አያውቁምና ምን በላቸው? ታያችሁ? ርኅራኄ በቃ የሚያደርጉት አያውቁምና ምን በላቸው? ይቅር በላቸው። አምላካችን የፍቅር አምላክ ነው። አሜን። መንፈስ ቅዱስ ሲሰጠን ለበቀል አይደለም። መንፈስ ቅዱስ ግን የተሰጠን ልንበቀለው የሚገባን ዲያብሎስን ብቻ። ሌባው ላርድ ሊያጠፋ የሚመጣው እሱን ልንበቀል ተሰጥቶ ነው። እሱን መጋደላችን ከደምና ከስጋ ጋር አይደለም። ይገርማል አይደል? እግዚአብሔር አምላካችን መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት። ያ እንደ ወንድሜ ቢከታተል ወንድሜ ወይ በርከክ ብለህ ወንድሜ ልቀቀው፣ እንደ የኔ ወንድም ነው፣ ወንድሜ ነው፣ እህቴ ነች። አይ ልቀቀው እንጂ ለምትጠራ አይባልም። ግልጽ ነው። አይባልም።
አይባልም። እንደምን ደህና አይባልም። ወንድም ነውና በክርስቶስ ስጋዊ ወንድም አይደለም። ስጋዊ ወንድማና እህትነትን መናገር አይደለም እኔ ስራዬ። ሰማያዊ የምናገር ሰማያዊ። ምድራዊማ የንጉሱ ልጆችም ተጨራርሰዋል። የዳዊት ልጆችም ምን ተደረጉ? ወንድማማቾች አይደሉ ናቸው። የአንድ አባት ልጆች ነን። አንድ መንፈስ የጠጣን፣ አንድ መንፈስ ተሰጠን። የነፃነት መንፈስ፣ የምህረት መንፈስ፣ የውጊያ መንፈስ ነው። ደግሞ የሚገርመው ምንድን ነው? ይሄ መንፈስ የውጊያ መንፈስ ነው። የታሰሩትን የሚፈታ እኮ መንፈስ ነው የተሰጠን። የታሰሩትን ታስረው ለተጨነቁት እችላለን የሚል ሰው አለ። ዛሬ እንዲሁ በመንገድ ላይ እግዚአብሔር እባክህ ያንተን ነገር የምናገር አድርገኝ ስጠኝ። ሰው እስቲ አንተ የመረጥከውን ሰው ኤሳውን ሳይሆን ያዕቆብን እስቲ እባክህ ስጠኝ። ከኤሳው ልትመሰክረው ካላችሁ ስትደክሙ ነው የምትሆኑት። ምን አለ መጽሐፉ ነው ያለ። ኤሳውን ጠላሁት፣ ያዕቆብን ምን አደረጓል? አዎ እናንተ አይደላችሁም የመረጣችሁኝ እኔ ካለ ምን አደረጓችሁ? የመረጥኳችሁ፣ የቀረባችሁ፣ የሳምኳችሁ እኔ። ስለዚህ ያዕቆብን ስጠኝ ብሎ መጸለይ እንዴት መልካም ነው! የተወደደ በእግዚአብሔር ዘንድ ማለት ነው። ለዚህ ለክብሩ ወንጌል የተጠራን ሰው ልንናገር ይገባል። ብዙ ምስክርነቶች ሰምቻለሁ። አንዳንድ ገመዳቸውን ለራሳቸውን ሊያጥፉ ሲሄዱ ወንጌል የደረሳቸው ሰዎች፣ አንዳንዶቹ የዘፈን ካሴት የርኩሰትን ካሴት ለማውጣት ሲሄዱ ለወንጌል ብለው ትተው ሄደዋል። ትተውት ለካ ይሄ ነው ጌታ። አዎ ይሄ ጌታ እኮ ነው። ይሄ እኮ እግዚአብሔር አይከብርበትም። ይሄ ድምፅ፣ ይሄ ስራ እግዚአብሔር አይከብርበትም ሲባሉ የተዉ ዘማሪዎች አሉ። ዛሬ አሉ በህይወት አሉ። ዛሬ ትተው በአውቶቡስ ውስጥ ጌታን አግኝተው ትተውት በቃ መንገዳቸውን የቀየሩ ሰዎች አሉ። 50 ቀን 60 ቀን ተሰብካችሁ ነው ጌታን ያመናችሁት አይደለም። በቃ ሲጠራ ነካ፣ ለነካህ ደግሞ ተከተል። በቃ ለነካህ ተከተል። ጌታ ይነካል፣ ሰው ይዳስሳል እኮ። ያለ ሕፃኑ ሰው ሄዶ በጌታ ፊት ብርክክ ብሎ ብትወርድስ አንጻኝ ልታነጻኝ ትችላለህ። እወዳለሁ ይላል ኢየሱስ። ይሄድና እወዳለሁ ንጻ ይላል። እጩ አምላክ ንጻ ይላል። ንጻ ይላል። እወዳለሁ ይላል። አሜን። የሚገርም ነው። የምትፈልጉትን ሁሉ ልታገኙ ትችላላችሁ ከለመናችሁ፣ በፍቅር በይቅርታ ከሄዳችሁ፣ በምህረት ከሄዳችሁ የለመናችሁትን ታገኙታላችሁ። ምክንያቱም መጽሐፍ ቅዱስ ሲናገር ምን ይላል? ባልና ሚስት አንድ ሆነው ጸሎታቸው እንዳይከለከል ምን ይሁን ይላል? ባልና ሚስት ጸሎታቸው እንዳይከለከሉ ይስማሙ። ጸሎታቸው ምን እንዳይከለከል ምን ይሁን? ይስማሙ። በሰላም ጸሎት የሚሰማው በሰላም፣ ጸሎት የሚሰማው በፍቅር፣ ጸሎት የሚሰማው በመጠቃቀም፣ በመረዳዳት ጸሎት የሚሰማው በአንድ ልብ 20 ልብ አይደለም፣ አንድ ልብ። 50 ሰው ሲኖር አንድ ልብ። እኛ የማን ልብ አለን ይላል? የክርስቶስ ልብ። የክርስቶስ ልብ ደግሞ ይራራል። ኢየሱስ ክርስቶስ በምድር ላይ በተመላለሰበት ሰዓት ሁል ጊዜ የምስራችሁን ይናገራል። ሁል ጊዜ የምስራችሁን ይናገራል። ይሄድና ይናገራል። ተልእኮ የቤተ ክርስቲያን ተልእኮ ይህንን ቃል መናገር፣ ይህንን ቃል መናገር። በተናገርክ ቁጥር የሚገርም ነው፣
ኃይል ወደ እናንተ ይመጣል። የእግዚአብሔር ኃይል ወደ እናንተ እየበዛ ይሄዳል። እየቀነሰ አይሄድም። እንደ በጋ ወንዝ አይደለም። የበጋ ወንዞች አሁን ዝናብ ልክ አንድ ሲሞላባቸው ሲቆዩ ድሮስ ሲሉና ትንሽ ሲቆዩ የለውም። ህይወታችን ኢየሱስ ነው። እሱ ምንጊዜም ኤልሻዳይ ነው። ምንጊዜም ወደ እሱ ተጠግቶ የሚያፈርሰው የለም። አንተን ጠርቶ ማናፈረ ተማምኖብህ ማን ከሰረ? የታሰረውን ትፈታለህ፣ የታመመውን ታድናለህ። ስልጣን ያንተ የኔ ጌታ፣ ስልጣን ያንተ፣ ስልጣን ያንተ የኔ ጌታ፣ ስልጣን ያንተ። እዚህ ወርባቸው ጊዜ ስልጣን ያንተ የኔ ጌታ፣ ስልጣን ያንተ